ኩሽ ሲቪላይዜሽን ብንነሳ ከአንደኛ ክፍለ ዘመን በዛን ጊዜ የነበረው የፖለቲካል ፍሪክሽን እየሄደ ዛሬ ደርሷል። የግብጽ ወይም ደግሞ የሚስር ሲቪላይዜሽን የነበረው የኩሽ ሲቪላይዜሽን ነው። ኩሾች ናቸው። እዛ ጋር እስከዛሬ ያሉ ጽሁፎች ወይም ደግሞ ሂስቶሪካል ኤቪደንሶች ኩሾች ስንል ኦሮሞን ጨምሮ የነሱ የእጅ ስራ እንደነበር ፈረንጆችም እንግዲህ እውነታውን ተናግረዋል። ሪሰርች ፋይንዲንጉ ይሄን ያሳያል ማለት ነው። ከዛ መጥቶ ወደ መሮኤ ወረደ። መሮኤ ሱዳን ውስጥ የሰራው ይሄ የኩሽ ህዝብ ነው። የዓለም የሲቪላይዜሽን ምንጭ ዓለምን ስነ ጽሁፍን መጻፍ ያስጀመረው የኩሽ ህዝብ ነው። ይሄ ሌላኛው በ16ኛ ክፍለ ዘመን የደነቆረ ሰው ደግሞ የሚሰጠውን ማብራሪያ ስሙ። ልክ እንደቀደሙ ነው። ኖህ በቃ ናው ኦሮሞ ነው ብሎ ይመጣል። በምን ነው የምታስረዳው? ቃሉ ዕብራይስጥ ነው። ዓለም የሚለው ይሄንን ነው ትለዋል። ይሄ መጣልና ደግሞ እንትንን ተሻገሩ ደግሞ ግብጽም እኮ ምክንያት አላት። እነዚህ ሰዎች ኢትዮጵያ ውስጥ በቆዩ ቁጥር ግብጽ የሚለው ፒራሚድ ክሌም እያደረጉ ነው። ስለዚህ ግብጽ ሁላ ምክንያት አላት ለመምጣታው። ኦህዴድን መታ ለመቁላት ምክንያት አላት። ኦህዴዶች ገና ግብጽ የታወቀችበትን ፒራሚድ ሁላ እኛ ነው የሰራነው ወደሚል ተሸጋግረዋል። እንደምታያቸው ቋንቋዎች፣ ስነ ጽሁፎች የኩሽ ናቸው ይላል። ታዲያ ላቲን ምን ታደርጋለህ? አምጣው ፊደልህን አሳየን። አምጣ ቁጥር አለ ቶኮ ኢሌና ጻፋት ስትለው ምንድነው የሚያደርጋት? አንድ ቁጥርን ያመጣልሃል። ተወደደም ተጠላ ወይ ይሄ የሬጉላር በሁሉም እንጠቀምበት አንድ ቁጥር አለበለዛ የግዕዝ አንድ ቁጥር ነው። የግዕዝ ፊደል አለ። አስተውሉ። ኢትዮጵያ ውስጥ የትኛውም ዓለም ላይ ያለ ዩኒቨርሲቲ ጠይቁ ያደረጓቸው ጥናቶች በዓለም ላይ አሉ የተባሉ የሥነ ምድር ተመራማሪዎች፣ የአርኪኦሎጂ ተመራማሪዎች፣ ፊሎሎጂስቶች አጥንተው ያገኙትና የደረሱበት ህልው የሆነ ታሪክ ኢትዮጵያ ውስጥ የተገኘው የፊደል ሳባቲክ የሚባለው ፊደል ነው። የሳባቲክ ፊደል ምታቁት ነው። እስከ 6ኛ ክፍለ ዘመን የነበረ ፊደል። እነዚህ ፊደሎች በተለያየ ቅርጽና አምሳል የተጻፉ ፊደላት ናቸው። ነገር ግን ሁሉም ፊደላት ምልክቶቹ ሌላ ጊዜ ፊደላቱን እንደ ፕሬዘንቴሽን ልናቀርበው እንችላለን። የፊደላቶቹ ቅርጽ ሳባ በግዕዝ ተተካ። የሳባቲኩም ግዕዙም የሴማውያን እሴት ነው። ቀጣይነት ያለውም ሴማውያኑ የሰሩት ዴቨሎፕ እያደረጉት መጥተዋል። በሴምና በኩሽ መካከል አሁን ኦህዴዶች የሚሉት አይደለም። ሲጀመር የኦሮሞ ጎሳዎች ቤናዲር ሸለቆ ጋር ነው ታሪካቸው የሚጀምረው ነው። ከዛ በፊት ያለ ነገር ካለ አምጡ። የለም ደጋግመን ጠይቀናል። የለም አታመጡም። የለም የሌለ ነገር ከየት ይመጣል? ፊደል አለ የለም። እኔ አሁን በየቦታው ያሉትን እንውሰድና የት ጋር የስልጣኔ አሻራዎች አሉ? 5 ሀገራት በዓለም ላይ ባቻነት ይጠራሉ። የኢትዮጵያ ስልጣኔ ከፐርሺያ ጋር፣ ከቻይና፣ ከግብጽ ስልጣኔ ጋር ተያይዞ ይነሳል። የስልጣኔ ምንጮች የትኞቹ ናቸው ሲባል አሁን የምንነግራችሁ እኮ ነው። አንድ የዜማ ስርዓት ከሆነ ሰሜን ላይ አለ የዜማ ስርዓት። እናጥፋው የሚሉት እኮ ለዛ ነው። ምንም ሳይኖር ሲቀር ሌላውን በሙሉ ሰልቅጠን የኛ ነው እንበል በቃ። አሁን ኦሮሚያ ብለው በሰፈሩበትና ታሪካችን ብለው በጻፉት ውስጥ ምንም ነገር ጠፋ። ምንም አሻራ። የዜማ የለም፣ የትምህርት ስርዓት የለም፣ የሃይማኖት የለም። ቄጤማ ይዞ ወንዝ ብቻ ነው ያለው። ምናልባት በጎ ነገር ከተገኘ ዛፎቹ በአመት አንድ ጊዜ ቂቤያቸውን ጥግብ ሰው የማይበላው ቂቤ ግድንግድ ቂቤ ዛፍ፣ ድንጋዮቹም እንደዛው። አባዬ በአመት አንዴ አናተ ላይ ብታደርገው 2 አመት የሚያቀዘቅዝ ቂቤ ምንም ያክል ድንጋይ ላይ ወንዝ ዳር ይለጠፍበታል። የሆነ አካል መጥቶ በኋላ ይበለዋል። ምን ይለዋል? የሆነ ነገር ነው ምናምን ይባላል። እትስ እንደ ፍጥርጥሩ ማንም በፈለገው መንገድ በመሰለው መሄድ መብቱ ነው። የፈለገውን ያድርግ። ጸብ የሚሆነው እኔ ግድንግድ ምንድነው ቂቤ ድንጋይ ላይ ስለጥፍ መተካለጥፍ አብረን እንኖር የሚለው ነው። እሱ ነው ትክክል ያለው ነው። እሱ ይለጥፍ እኔ ቆሜ ያለው እና እንደኔ ይለጥፍ ምናምን የሚባል ደቦ አያስፈልግም። ሃይማኖታዊ ቅርጽ ስላለው ማለት ነው። ይሄ የአማራ ህዝብ አማርኛ አስተምሮ የኖዌና የናባት መንግስት ታሪክ ከግዕዝ ወደ አማርኛ ተተርጉሞ ባትሰማው ሐባቡ ብቻ ነበር የምትለው እንደ ባጫ ደበሌ። እስቲ ከዛ ውጪ ሜርወይና ናባትን ስርዓተ መንግስትን የት ይማረው ነበር ይሄ ልጅ? እንደምታውቁት ነው።
አሁን በኢህአዴግ ዘመን ነው ከላቲን ፊደል ተውሰው መጻፍ የጀመሩት። አሁን በኢህአዴግ ዘመን፣ በደርግ ዘመን እንኳን የለም። ገና እያለማመድን ነበር። በግዕዝ ጻፉት፣ ግድ የለም ቋንቋውን በግዕዝ ጻፉት። ስለዚህ አሁን እቺ ምሁሩና መታ ምን ጫወታው ምን መሰላችሁ? ቢፈልጉ የለም አይደለ? አጼ ቴዎድሮስን ኬኛ ይሉታል ሲፈልጉ። ማናችንንም እኮ ነው ኬኛ ይልሃል ተነስቶ ዘሎ። እንዳይገርመን መጽሐፍ ቅዱስ ላይ ሄዶ ቅድም እንዳየው ነው ኬኛ እንደ ጅልነት እንዳይመስልህ። የአፉን እንዳሳ አሹሎ የሚመጣ ሰውዬም ቢሆን የተሰጠውን ትእዛዝ ነው የሚናገረው፣ የተባለውን ነው የሚያደርገው። የሜሮዌ የናባት ይላል። ናባትና ሜሮዌ የመንግስት ስርዓት ጂኦግራፊውን ማን ይነግረ ነበረ? የስልጣኔው ባለቤቶች ባይጽፉት ኑሮ የታቀው ነበር። አሁን በዓለም ላይ በርካታ ዩኒቨርሲቲዎች ግዕዝን እያጠኑ ነው። የኢትዮጵያ ስልጣኔ በግዕዝ ተጽፏል። ግዕዝ ኬኛ በቅርብ ቀን ጠብቁ። እንግዲህ ግዕዝ ኬኛ በቅርብ ቀን ጠብቁ። ረስተን ነው እንጂ እኛ ቋንቋ ግዕዝ ነው ይላል እንጂ ዓለም ግዕዝን በየዩኒቨርሲቲው እያጠና ነው። ለምን? ስለ ጥንት ስልጣኔ ማወቅ ከተፈለገ ግዕዝ መጠናት አለበት አለ። የሴማውያኑ አይደለም እንደ ግዕዝ ጥንተ ስልጣኔ ማለት ምን ማለት ነው? የትላንት ቋንቋ ቢሆን እኮ ግዕዝ አይጠናም። ከክርስቶስ ልደት በፊት የነበሩ የታሪክ ውርሶችን ለማጥናት አስፈላጊ ነው። ሎክ በዓለም ላይ በስርጭቱም በህትመት መጠኑም መጽሐፍ ቅዱስን የሚያክል የለም። እንደምታውቁት ይሄ መጽሐፍ ቅዱስ እውነተኛነቱ የሚረጋገጠው በሶስት ቋንቋዎች ተፈትኖ ነው። የመጽሐፍ ቅዱስ መጽሐፍ ቅዱስ ላይ ያሉ ትርጉሞች ትክክለኛነት ማረጋገጫው 1 ዕብራይስጥ፣ 2 ግሪክ ጽር፣ 3 ግዕዝ። መጽሐፈ ሄኖክ የት ነው የተገኘው? ኢትዮጵያ። ዓለም አይደል እንደሚነጋገርበት በመጽሐፈ ሄኖክ። ዓለም ላይ ያለው የመጽሐፈ ሄኖክ ኦሪጂናል ቅጂ ኢትዮጵያ ውስጥ ተገኘ። በምን ተጽፎ? በግዕዝ ተጽፎ። እንዴ አውት ኦፍ ብሉ መተህ የሁሉም ነገር ባለቤት እኔ ነኝ። እነዚህ ሰዎች እኮ ጉም ካልዘገንን የሚሉ እኮ ናቸው።